በኒ መስጊድ ጋር የሚገኘው የፌደራል ቤቶች አስተዳደርን ህንጻ አየሁትና ለአሁን ሰሞኑን ለጨረታ የወጣው ማለት ነው። ያው ብዙዎቻችሁ አይታችሁታል ብዬ አስባለሁ። ቲክቶክ ላይ በጣም እየተዘዋወረ ስለነበረ ነውና አየሁት፣ ወደድኩት፣ ተመኘሁት፣ ተውኩት። ቢኮዝ የሚብስ አለ ብዬ ስላሰብኩ ይገባኛል እኮ ያስፈልገኛል እኮ ነገር ግን ከኔ ደግሞ የሚብስ አለ ብዬ ስላሰብኩ እነማን ናቸው አሁን እየተጫረቱ ያሉት? ወላሂ ህንጻ ያለው ሰው አለ እዛው ውስጥ የተጫረተ ማቀው። አንድ ጀለሴ እንደውም ከትላንትና ወዲያ ይሄ ነገር ሲለኝ ጂፕላስቱ እኮ ነው ሸጎሌ ላይ ነው የሚኖረው እኮ እንዴት የሚያምር ቤት መሰላችሁ ቤቱ ምን ያደርግልሃል አልኩት። እንደው አያችሁት ስለፈለግን ብቻ ነው የምናደርገው እንጂ ስላስፈለገን አይደለም። ህይወታችንን የሚያመሰቃቅሉብን እንደዚህ አይነት ሰዎች ናቸው። ስለፈለጉ ብቻ የሚያደርጉ ሰዎች ትዝ ይለኛል አንድ ጊዜ የሆነ አንድ ሚዲያ ላይ አንድ የሆነ ሴትዮ ባሏ ወደ 8 ቤት ምናምን ሲጀምር 8 ቤት ምን ያደርግልሽ? የኔንም ያንተንም ያንሷንም የዛንም ድርሻ ነው እኮ የወሰደችው። አንዳንድ ሰው አለ ኮሜንት ላይ ጽፍና ያው ለመነገድ ነው ምናምን እንደዛ አይደለም እኮ በሰው ድርሻ ላይ ነው እናንተ የምትነግደው። ለዚህ ነው አየሁትና ተመኘሁት፣ ከዛ በኋላ አሰብኩትና ተውኩት። ቢኮዝ አልহামዱሊላህ አልহামዱሊላህ ቢያንስ እንኳን በክራይም ቢሆን ማለት ነው ክራይ ከሚባል መንፈስ ወጥቻለሁ። አለቀ በቃ ጭራሽ ክራይ መቼ ደረሰ እንዲደረሰ ምናምን አያሳስበኝም። ስራ እየሰራሁ ቢያንስ እንኳን የምላችሁ ማለት ነው። ስለዚህ ህይወታችንን ድብልቅልቅ የሚያደርጉብን ሰዎች ስለፈለጉ ብቻ የሚያደርጉ ሰዎች ናቸው። ይሄ ቤት ጉዱን ሰሙታላችሁ። ከአሁን በኋላ የሚጫረቱት ሰዎች እንዴት በዚህ ብር ተጫረቱት ልትሉ ይችላላችሁ። ቢኮዝ ለእነሱ ገንዘብ ምንም ነው። ለቅምጡ የሚጫረት አለ፣ ለቅምጡ የሚጫረት ሰው አለ። ቢኮዝ በቃ አልፎታል። በቃ ያ ሰው ምናምን ለአንተ እኮ ለአንተ ኢምፖርታንት ነው። በቃ ወይ የመጨረሻው አማራጭ ሊሆን ይችላል ምናምን በአንተ ህይወት ላይ ቁማር ይቆምራል ማለት ነው። ስለዚህ እንደዚህ አይነት ሰዎች ካላችሁ ተውት። በቃ ምን አለፈ በቃ ተውትና ይሄ ለደቂቃ ይሄ በቃ ተውት። ያው ጥሩ ነው፣ በአሎኬሽኑ ያበደ ነው፣ በጣም ነው የሚያምረው ምናምን በቃ ምናምን just forget it ተውት በቃ አለቀ። የሆኑ ሰዎች አሉ አሁን ጨረታ ነው የሆነ የሚገዛ ምናምን ነገር ቢሆን የተቀመጠ ነገር ቢሆን አፎርድ ያደረገው ይገዛል ምናምን ታደርጋለህ። ጨረታ ነው አይደለ? ለምን የታችኛው ፓርት ላይ ያለው ነው። ኦኬ ታች እንኳን ማለት ትንሽ ይከብዳል። ታች ያለው ማህበረሰብ በእርግጥ ለዚህ አፎርድ ሊያደርግ ይችላል። እኔ ዶክተሮች፣ ኢንጂነሮች የሆነ ነገር ነው የመንግስት እንትን የሚሉት የግለሰብ የሆነ ቦታ እንትን የሚያሉ ባንከሮች ምናምን በቃ ቢያንስ እቺን እንኳን ይሞክሯት። እቺን እኛ በጣም ብዙ ኦፖርቹኒቲ አለን፣ በጣም ብዙ ድሎች አሉን እኮ ብዙ ነገር አሁን ሰብስበን ያደረግናቸው ያለው ነገር አለ። ድጋሚ ሌላ ሌክቸር ነገር እንኳን ቢያስፈልገን ሰብሰብ ብለን የምናደርገው ነገር አለ። እንደገና በሌላ ሰው ድል ላይ መቆመር ተገቢ ነው ብዬ አላስብም። ማለት ኤክሰስ ያላችሁ ሰዎች፣ ኤክስትራ ያላችሁ ሰዎች ለእናንተ ይሄ ኢምፖርታንት ካልሆነ ተውት። ተግባብተን ምክንያቱም ይላችሁ ህሊና ከራስ ምን ያህል ይርቃል? እኔ ህሊና በጣም ቅርብ ነው ብዬ ነው የማስበው ከራስ። ነገር ግን ከአንዳንዶቻቸው እንደው አንዳንዱ በሀገር ጉዳይ ሂዶ የማያገኘው ህሊናው ስለፈለገ ብቻ እንዴት ታደርጋለህ? ስለፈለገ ብቻ የሚያደርግ ሰው ነው እየረበሽ ነው ያለው። ሲያስፈልግ ብቻ ነው ማድረግ መቻል ያለብህ። ምክንያቱም ስለፈለግ ስታደርግ ሰዎችን ትረብሻለህ፣ እጅግ በጣም የብዙ ሰው ህይወት ትበጠብጣለህ። ይሄን ለማለት ነው። እናንተም ኮሜንት አስተያየታችሁን አስቀምጡልኝ። እወዳችኋለሁ። ውይ ኧረ ተቃጠልን። ይሁን ነው ሀገራችን ሰላም ስትሆን ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቤኒ ባባ